ብዙ ሰዎች ምኞት ተቃራኒ ጾታን መመልከት ብቻ እንደሆነ ያስባሉ። ነገር ግን መጽሐፍ ቅዱስ የሚናገረው ምኞት ዓይኖች ከሚያዩት በላይ ጥልቅ እንደሆነ ነው። በነፍስህ ውስጥ ያለው ሙሉ ሥርዓት ነው። በዓይንህ፣ በአእምሮ፣ በስሜትህና በሰውነትህ ውስጥ እንኳን ይደበቃል። በአዲስ ኪዳን ፍትወትን የሚተረጉመው የግሪክ ቃል ኤፒቱሚያ ሲሆን ይህም የተከለከለ ነገር ለማግኘት ጠንካራ ፍላጎት ማለት ነው። ጥሩ ወይም ገለልተኛ ወይም ኃጢአት የሆነ ነገር በልብ ውስጥ ጠንካራ በሚሆንበት ጊዜ እሱን ለማግኘት ማንኛውንም ነገር ለማድረግ ፈቃደኛ ትሆናለህ። ለዚህም ነው ምኞት ስለ ወሲብ ብቻ ሳይሆን ከስርዓት ውጪ ስለሆነ ፍላጎት የሚገልጸው። በዚህ ቪዲዮ እያንዳንዱ ሰው የሚገጥመውን 4 አይነት የፍትወት አይነቶች እናያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የመጀመሪያው የፍትወት አይነት የእይታ ፍላጎት በመባል ይታወቃል። ይህ የዓይን አምሮት በመባል የሚታወቀው ነው። አንድን ሰው ስትመለከት የሚጀምረው በዚህ ብቻ ነው፣ ግን በዚያ አያበቃም። በአስተሳሰብህ ውስጥ ያየኸውን ታስተካክላለህ እና ያንን ሰው በሕገወጥ መንገድ የማግኘት ፍላጎትን ታሰላስላለህ። ኢየሱስ ስለዚህ ጉዳይ በጣም ግልጽ አድርጎ ተናግሯል። በማቴዎስ ምዕራፍ 5 ቁጥር 28 ላይ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ልብ በል፣ ሴትን በድንገት የሚመለከት አላለም። በምኞት ወይም ምስሉን የሚያይ የሚያስብ ወይም ደግሞ የሚያሰላስል ወንድ ብሏል። በሌላ አነጋገር አንድን ሰው በንጹህ መንገድ በእውነት ማየት ትችላለህ። ነገር ግን ያንን ሰው በንጹህ መንገድ ስትመለከተው ሰውነታቸውን የመተንተን ዓላማ ውስጥ ከገባ በእርግጥ መስመሩን ማለፍ ጀምረሃል። የእይታ ፍላጎት ዓይኖች ለኃጢአት ካሜራ ሲሆኑ ነው። ሴትን እንደ ሰው ብቻ ሳይሆን እንደ ምስልም እየተጠቀምክባት ነው። ለዚህም ነው የብልግና ምስሎች በመንፈስህ ውስጥ በጣም ኃይለኛ የሆኑት። ዓይኖችህን ሰዎችን ወደ ምርትነት እንዲቀይሩ ያሰለጥናቸዋል። ኢዮብ ይህንን ተረድቷል። በኢዮብ ምዕራፍ 31 ቁጥር 1 ላይ ከዓይኔ ጋር ቃል ኪዳን ገባው፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ ብሏል። ዓይኖቹ የሚያደርጉት ነገር አእምሮ የሚያስበውን እንደሚነካ ያውቅ ነበር። ጠላትም ይህንን ያውቃል። ለዚህም ነው ቀኑን ሙሉ ምስሎቻችሁን የሚያጠቃው። የተሳሳቱ ነገሮችን በፊትህ ለማስቀመጥ የሚቻለውን ሁሉ ይሞክራል። የመጽሔት ሽፋኖች፣ ማስታወቂያዎች፣ የሙዚቃ ቪዲዮዎች፣ የማህበራዊ ሚዲያ ፖስቶች፣ የማስታወቂያ ሰሌዳዎች። አንዳንድ ጊዜ ንጹህ ትዕይንት እየተመለከቱ ሊሆን ይችላል እና በድንገት ያልጠበቁት ትዕይንት ይታያል። በመንገድ ላይ በሰላም እየተጓዙ ሊሆን ይችላል እና ጨዋነት የጎደለው ልብስ የለበሰች ሴት ታልፋለች። ይህ እንዲሁ በአጋጣሚ አይደለም። ይህ በእይታ በር ላይ የሚደረግ ጥቃት ነው። ሰይጣን ነገ ባንተ ላይ ሊጠቀምባቸው የሚችላቸውን ምስሎች መትከል ይፈልጋል። ቀስ በቀስ ዓይኖች በኋላ ላይ መቆጣጠር የማትችለውን እሳት ያቀጣጥላሉ። ዛሬ የምታየው ነገር ነገ ይገዛሃል። የእይታ ፍላጎትን ለመዋጋት መጸለይ ብቻ ሳይሆን አቅርቦትን መቆጣጠር ያስፈልጋል። ገደቦችን ማስቀመጥ አለብህ። የምትመለከተውን፣ የምትከታተለውን፣ ዘግይተህ ስተኛ የምታያቸውን ነገሮች፣ መዝናኞች ብቻ አይደሉም። ሁለተኛው የፍትወት አይነት የአእምሮ ፍላጎት ነው። ይህ ከውስጥ የሚያቃጥለው ከዲያብሎስ ተወዳጅ የፍትወት አይነቶች አንዱ ነው። እዚህ ጋር ጠላት ሁል ጊዜ አዲስ ምስል አያስፈልገውም። ምስሎችን ከዚህ በፊት ለመትከል ይሞክራል። ስለዚህ በኋላ ላይ ሊጠቀምባቸው ይችላል። እነዚያን ምስሎች እንደ ጦር መሳሪያ ያከማቻል። ከዚያም ሲደክሙ፣ ብቸኛ ሲሆኑ ወይም አሰልቺ ሁኔታ ላይ ሲሆኑ መልሰው ያመጣቸዋል እና ሐሳባችሁን ያቀጣጥላቸዋል። ያዕቆብ ምዕራፍ 1 ቁጥር 14 እና 15 ይህንን ሂደት ያብራራሉ። ነገር ግን እያንዳንዱ ሰው በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያም ምኞት ሲጸነስ ኃጢአትን ያመጣል። ቋንቋውን ልብ ይበሉ፣ ተሳበ። ይህ የእርግዝና ቋንቋ ነው። ኃጢአት በሰውነት ውስጥ ከመወለዱ ከረዥም ጊዜ በፊት በምናብ ውስጥ ይጸናል። የአእምሮ ምኞት የሚባለው የድሮ ትዝታዎችን፣ የወሲብ ትዕይንቶችን ወይም ምናባዊ ሁኔታዎችን እንደገና ሲያስቡና እንደ መዝናኛ ሲጠቀሙባቸው ነው። አንዳንድ ጊዜ ሰውነት ጸጥ ያለ ነው፣
ነገር ግን ልብ ሥራ በዝቶበታል። በቤተ ክርስቲያን፣ በትራንስፖርት ላይ ወይም በአልጋ ላይ እንኳን ልትሆኑ ትችላላችሁ እና ሐሳቦቹ በሌላ ዓለም ውስጥ ሊሆኑ ይችላሉ። ለዚህም ነው መጽሐፍ ቅዱስ ድርጊቶቻችንን እንድንቆጣጠር የሚነግረን፣ አእምሮአችንን እንድናድስ የሚነግረን። ሮሜ ምዕራፍ 12 ቁጥር 2 በአእምሮአችሁ መታደስ ተለወጡ ይላል። ሕይወት በተደጋጋሚ ወደምትሰማቸው ሐሳቦች አቅጣጫ ይንቀሳቀሳል። በአእምሮ ውስጥ የማትለውጠውን ነገር በመጨረሻ በሕይወት ውስጥ ታደርጋለህ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ሐሳቦችንና በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ መጣል እንዳለብን ይናገራል። ይህ ማለት ንጽህናን በሚዋጉ ቅዠቶች ቁጭ ብላ አትደሰትም ማለት ነው። ታቋርጣቸዋለህ፣ ትተካቸዋለህ። እነዚያ ምስሎች በጭንቅላትህ ውስጥ በነፃነት እንዲጫወቱ አትፈቅድም። የአእምሮ ምኞትን መዋጋት የሚቻለው አእምሮን ባዶ በማድረግ ሳይሆን አእምሮን በቃሉ በመሙላት ነው። ሐሳቦች ሲመጡ ቅዱሳት መጻሕፍትን ጮክ ብለህ ትናገራለህ። ጠላት የተከላቸውን ምስሎች እንዲነቅልና በምትኩ ቃሉን እንዲተክል እግዚአብሔርን ትለምናለህ። ብቻህን ስትሆን የምታሰላስለውን ነገር ትለውጣለህ። እያንዳንዱ ሐሳብ እንዳይደርስ ማቆም አትችልም። ነገር ግን እነሱን ለማስተናገድ እምቢ ማለት ትችላለህ። ለእነዚያ ምስሎች የምትሰጠው ቦታ ባነሰ ቁጥር ያላቸው ኃይል ይቀንሳል። ሦስተኛው የፍትወት አይነት ስሜታዊ ምኞት ነው። ብዙ ሰዎች በአልጋ ላይ ስላልተገኙ ፍትወት እንደሌላቸው ያስባሉ። ነገር ግን ከውይይት ወደ ውይይት፣ ከኢንቦክስ ወደ ኢንቦክስ ይንቀሳቀሳል። ስሜታዊ ምላሾችን ይሰበስባሉ። ሌሎችን እንደ ስሜታዊ ነዳጅ ይጠቀማሉ። ብዙውን ጊዜ ጠላት ይህንን ለማነሳሳት ብቸኝነትን ይጠቀማል። ባዶነት ወይም መገለል ይሰማዎታል። የሚያናግርህ፣ የሚያስተውልህ፣ እንደተወደድክ እንዲሰማ የሚያደርግ ሰው እንደሚያስፈልግ ይሰማል። ቀስ በቀስ ስሜታዊ ምኞት ይቆጣጠራል። ልብህ ይደክማል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ጳውሎስ ቤቶችን ሾልከው በመግባት በኃጢአት ሴቶችን ስለሚማርኩ ወንዶች አስጠንቅቋል። ይህ አካላዊ ብቻ ሳይሆን ስሜታዊነትንም ያካትታል። ማታለል፣ ማራኪነት፣ መንፈሳዊ ቋንቋ ወይም ትኩረትን በመጠቀም ሰዎችን ወደ ፍላጎቱ ለመሳብ መሞከር። ሁልጊዜም የመደነቅ ፍላጎት ሊሆን ይችላል። ሌላ ወንድ ሲከበር ሊያስቀናዎት ይችላል። ስሜታዊ ምኞትን እንዴት ትዋጋለህ? እግዚአብሔር ብቸኝነትን እንዲያሸንፍ ትፈቅዳለህ። ከሰዎች ጋር ብቻ ሳይሆን ከእርሱ ጋር እውነቱን ታወራለህ። እግዚአብሔር ብቻ ሊሞላው የሚችለውን ቀዳዳ ለማስተካከል ሌሎችን መጠቀም ታቆማለህ። ስለ ዓላማ ሐቀኛ ትሆናለህ። እናም ስሜትህ መንፈስህ ወደማይፈልገው ነገር እንዳይጎትትህ ከተቃራኒ ጾታ ጋር ግልጽ የሆነ ድንበር ታስቀምጣለህ። እያንዳንዱ ወንድ የሚያጋጥመው አራተኛው የፍትወት አይነት አካላዊ ፍላጎት ነው። አካላዊ ፍላጎት የሚባለው ፍላጎት ከዓይኖችና ከሐሳቦች ወደ አእምሮ ሲገባ ነው። ከእግዚአብሔር ድንበር ውጪ መነካካት፣ ማሽኮርመም እና አካላዊ ድርጊቶች ሆኖ ይታያል። ይህም ዝሙትን፣ ምንዝርን፣ ማስተርቤሽንንና እግዚአብሔር ለቃል ኪዳን ጋብቻ ያልነደፈውን ማንኛውንም አይነት የጾታ ግንኙነት ያካትታል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 እንዲህ ይላል፣ ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። መመሪያውን ልብ ይበሉ። ዝሙትን ተወያዩ አይልም፣ ሽሹ ይላል። አካላዊ ምኞት ሥልጣንህን ያዳክማል። ለኀፍረት፣ ለግራ መጋባትና ለመንፈሳዊ ድካም በሮችን ይከፍታል። ብዙ ወንዶች ጸሎታቸው ለምን ኃይል እንደሌለው፣ ማስተዋል ለምን ዝቅተኛ እንደሆነ፣ እሳቱ ለምን እንደሚጠፋ ያስባሉ። ብዙውን ጊዜ እግዚአብሔር በመሠዊያው ላይ ሊጠቀምበት የሚፈልገው ተመሳሳይ አካል ለኃጢአት በስውር ጥቅም ላይ እየዋለ ስለሆነ ነው። ምኞት ከወደፊት ደስታን ብቻ አይሰርቅም፣ ከአሁኑ ኃይልን ይሰርቃል። አካላዊ ምኞትን እንዴት ትዋጋለህ? ንስሐ ትገባለህ። በእግዚአብሔር ፊት ምስጢራዊ ልማዶችን ትሰብራለህ። መንፈስ ቅዱስን እግዚአብሔርን መፍራትን እንዲመልስልህ ትጠይቃለህ። ስትወድቅም በትሕትና ትነሳለህ፣ በጠንካራ ሰበብ ሳይሆን። የኢየሱስ ደም ማንጻት የሚችል ጠንካራ መሆኑንና
የእግዚአብሔርን መንፈስ አንተን መለወጥ የሚችል ጠንካራ መሆኑን ታስታውሳለህ። ስለዚህ ፍትወት ስንል ስለ አንድ ነገር ብቻ ሳይሆን ስለ ሥርዓት እያወራን ነው። እነሆ መልካም ዜና። በዚህ ጉዳይ የሚቸገሩ ከሆነ ጌታ ኢየሱስ ክርስቶስ ከዚህ ሁሉ ነፃ ሊያወጣችሁ ይችላል። ከኃይሉ ሊያወጣችሁ ሞቷል። ከሙታን ያስነሳው ያው መንፈስ በእናንተ ውስጥ ይኖራል። ለዓይኖቻችሁ ወይንም ለስሜቶቻችሁ ባሪያ እንድትሆኑ አልተጠራችሁም። ይሄ መልእክት በእውነት መንፈሶን የሚነካዎት ከሆነ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ነፃ ያወጣል የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።